መላው የሰው ልጆች ለአንዴና ለመጨረሻ ጊዜ ከምድረ ገጽ ሊጠፉ ጥቂት ሰከንዶች ብቻ ቀርተዋል። ለመዳን ያለችው ብቸኛ አማራጭ በአጽናፍ ዓለም ውስጥ የሚደረገውን አስፈሪ እና ደም አፋሳሽ ውድድር ማሸነፍ ብቻ ነው። ዛሬ ልዩ ኃይል ያላቸው የምድር ጀግኖች ዓለምን ለማዳን ሕይወታቸውን አውርደው ስለሚያደርጉት እጅግ አስገራሚ ተጋድሎ የምናይበት ይሆናል። ታሪካችን የሚጀምረው በአዴና ግዛት ውስጥ ነው። ንጉሥ ያሬድ ለልጁ ለካታና ከንጉሥ ራይደን የተሰጣትን ልዩ የአንገት ሐብል በስጦታ ያበረክትላታል። ነገር ግን በዚያው ቅጽበት ሁሉንም ግዛቶች በቁጥጥር ስር ማድረግ የሚፈልገው ጨካኙ የውጭው ዓለም ንጉሥ ነገሥት ሻኦ ካን ከነሰራዊቱ ይደርሳል። የበላይ አማልክቱ በጦርነት ፋንታ የሞት ሽረት ውድድር ደንብ ስላወጡ አንድ ግዛት በተከታታይ 10 ጊዜ ካሸነፈ የሌላኛውን ዓለም ሙሉ በሙሉ ይቆጣጠራል። አዴና ቀደም ሲል ምርጥ ተዋጊዎቿን ስላጣች አሁን ግዛቱን ማዳን የሚችለው ንጉሥ ያሬድ ብቻ ነው። ያሬድና ሻኦ ካን ከባድ ፍልሚያ ያደርጋሉ። ነገር ግን ጨካኙ ሻኦ ካን ንጉሥ ያሬድን በኃይለኛ መዶሻው በመምታት በጭካኔ ይገለዋል። ንግሥት ስንዴልም ብትታገልም ትማረካለች። ካታና የአባቷን አስክሬን አይታ ስታለቅስ ሻኦ ካን እንደ ልጁ አርጎ ሊያሳድጋት ይወስናል። ከ20 ዓመታት በኋላ ካታና በጣም ጠንካራ ተዋጊ ሆናለች። በዚህ መሃል አዲሱ ውድድር ይጀምራል። ሻኦ ካን በዚህ ጊዜ ምድርን ለመቆጣጠር ይነሳል። ሻንግ ቾንግ የተባለው ጠንቋይ ማንኛውንም ቁስል የሚያድንና ሰው ወደ አማልክትነት የሚቀይር የሽንቅ አሙሌት የተባለ አስማታዊ ሀብል ካኖ በተባለ ቅጥረኛ እንደተሰረቀ ይነግረዋል። በምድር በኩል ደግሞ ሎርድ ራይደን ምድርን የሚያድኑ ጀግኖችን እየሰበሰበ ነው። ከነዚህም መካከል ጆኒ ኬጅ የተባለው የቀድሞ የፊልም ተዋናይ ይገኝበታል። ጆኒ መጀመሪያ ላይ ነገሩን ሁሉ የፊልም ቀልድ አርጎ ቢንቅም ራይደን የብርሃን በር ፖርታል ከፍቶ ወደ ሰማይ ቤተ መቅደስ ሲወስደው ግን ማመን ይጀምራል። ምድር ቀደም ሲል 9 ውድድሮችን ስለተሸነፈች ይህን 10ኛ ውድድር ከተሸነፈች ዓለም እንደምትጠፋ ይነግረዋል። የመጀመሪያው ውድድር ሲጀምር ሶኒያ ብሌድ እና ጆኒ ኬጅ ወደ ውጪው ዓለም ይወሰዳሉ። ሶኒያ ንግሥት ሲንደልን በከባድ ፍልሚያ አሸንፋ በሾል ላይ በመወርወር ትገለዋለች። ጆኒ ኬጅ ደግሞ ከካታና ጋር ይጋጠማል። ካታና ጆኒን ክፉኛ አሸንፋ ጥላው ትሄዳለች። ነገር ግን የሚገርመው ነገር ካታና በሚስጥር ለምድር ጀግኖች እና ለራይደን እየሰለለች ነበር። ሻኦ ካን እንዳይጠረጥርባት ብቻ ነበር ጆኒን በውሸት ክፉኛ የመታችው። ካታና ሻኦ ካን አስማታዊውን አሙሌት እንዳገኘውና ከተጠቀመበት የማይበገር እንደሚሆን ለምድር ጀግኖች ተነግራቸዋለች። ነገር ግን ጄድ የተባለችው የቅርብ ጓደኛዋ ይህን ሚስጥር ሰምታ ካታናን እንደ ካዲ ትቆጥራታለች። በዚህ መሃል በክፉ መናፍስት ተጠልፎ የነበረው ኩንግ ላኦ ከምድር ጀግኖች ጋር ሊዋጋ ይመጣል። ሉ ካንግ የቀድሞ ጓደኛውን ኩንግ ላኦን ወደ ልቡ ለመመለስ ቢሞክርም ሳይሳካለት ይቀራል። ሕይወቱን ለማዳን ሲል ኩንግ ላኦን ለመግደል ይገደዳል። የምድር ጀግኖች አሙሌቱን ለመስረቅ ወደ ሻኦ ካን ቤተ መንግስት በሚስጥር ይገባሉ። እዚያም ከባድ ፍልሚያ ይነሳል። ጄክስ በሮቦት እጆቹ የሻኦ ካንን አሙሌት ሊወስድ ሲል ሻኦ ካን እጅግ በሚዘገንን ሁኔታ የጄክስን እጆች በመዶሻ ቆርጦ በጭካኔ ይገለዋል። በስተመጨረሻም የምድር ጠንካራው ጀግና ኮል በሻኦ ካን እጅ ይገደላል። ሳብዚሮ የተባለው ጭራቅ አሙሌቱን ይዞ ወደ ሙታን ዓለም ይሸሻል። ሎርድ ራይደን በሞት አፋፍ ላይ እያለ የቀረውን ኃይሉን ተጠቅሞ ጆን ኬጅን እና ካኖን አሙሌቱን እንዲያጠፉ ወደ ሙታን ዓለም ይልካቸዋል። እዛም የስኮርፒዮንን መንፈስ እርዳታ ጠይቀው ከሳውዚሮ ጋር ከባድ ፍልሚያ ያደርጋል። በመጨረሻም የሙታን ዓለም ፍልሚያ ቀጥሎ ሳውዚሮ ጆንን ሊገለው ሲል በድንገት ጄድ ትደርሳለች። ጄድ የካታና ንግግር ልቧን ስለነካው ሀሳቧን ቀይራ ምድርን ለመርዳት መጥታለች። ጄድ ካኖ እና ስኮርፒዮን በአንድ ላይ ሆነው ኃይላቸውን በማስተባበር አስማታዊውን አሙሌት ይሰባበሩታል። አሙሌቱ ሲሰበር ሙሉ ኃይሉ ወደ ሎርድ ራይደን ይመለሳል። በውጭው ዓለም ደግሞ ካታና እና ሻኦ ካን ለመጨረሻ ጊዜ ይጋጠማሉ። አሙሌቱ ስለተሰበረ የሻኦ ካን የማይበገርለት ኃይል ጠፍቷል። ካታና የአባቷን ሞት ለመበቀል በታላቅ ቁጣ ትዋጋለች። በመጨረሻም የራሷን የጦር መሳሪያ በመጠቀም ጨካኙን ሻኦ ካንን ጭንቅላቱን ቆርጣ ትጥለዋለች። በዚህም የሞርታል ኮምባት ውድድር ያበቃል። አዴናም ሆነች ምድር ከጥፋት ይተርፋሉ። ካታና አዲሷ ንግሥት ሆና ትነግሳለች።